ታሪኩ የሚጀምረው ቤል ከተባለ ተዋጊ ጋር ሲሆን ጆኒ ከተባለ ሌላ ተዋጊ ጋር ለመጋጠም እየተዘጋጀ ነው። ቤል እና ጆኒ የቅርብ ጓደኛሞች ስለነበሩ ሁሉም ሰው ግጥሚያውን በጉጉት እየጠበቁ ይገኛሉ። ሁለቱም ተዋጊዎች ከፍተኛ ብቃት ያላቸው ነበሩ። ነገር ግን ቤል ምቹ ሁኔታ ባገኘበት ቅጽበት ጆኒን ያለማቋረጥ አጥቅቶ ከፍተኛ ጉዳት አደረሰው። በኋላ ብዙ መሞቱን አወቀ። በራሱ ጓደኛ ላይ በድንገት ለደረሰው ሞት ምክንያት መሆኑን ሊቀበለው አልቻለም። ይህን መቀበል ያቃተው ቤል አገሩን ጥሎ ወደ ታይላንድ ይሄዳል። ሆኖም እዚያም ቀስ በቀስ አልኮል ሱሰኛ ሆነ። በሕይወት ለመኖር በታይላንድ ውስጥ በሚደረጉ ትናንሽ የምድር ውስጥ ውጊያዎች ላይ መሳተፍ ጀመረ። አንድ ቀን አልድሪች የተባለ ሀብታም ሰው ከጠባቂው ጋር ሆኖ የቤልን አንዱን ውጊያ ለመመልከት መጣ። ቤል በሚያስደንቅ ድፍረት እና ችሎታ ሲዋጋ ካየ በኋላ አልድሪች በጣም ተደነቀ። በሚያማር በሚካሄድ ሚስጥራዊ ውድድር ላይ እንዲሳተፍ ለቤል ዕድል ሰጠው። እንዳልፈለገ ግጥሚያ $1,000,000 ያገኛል። የገንዘቡ የተወሰነ ክፍል አስቀድሞ ይከፈላል እና ቤል የመጨረሻውን ፈተና ካሸነፈ በቀሪው ሕይወቱ ዳግመኛ መስራት አያስፈልገውም። ስለ ገንዘቡ በጥንቃቄ ካሰበ በኋላ ቤል በመጨረሻ ተስማማ። ከዚያም አልድሪች ወደ ቢሮው ወስዶ የቅድሚያ ክፍያውን ጨመረለት። ቤል ያለምንም ማመንታት ተቀበለ። በሚቀጥለው ቀን ቤል ከአልድሪች ጋር በከሩድ ሩቅ የጫካ አካባቢ ተጓዘ። እዚያም ከውድድሩ ጋር ግንኙነት ያለው የሚመስል አንድ ኃይለኛ ጄኔራል አገኘ። ከዚያ በኋላ አልድሪች ቤልን ከሌሎች በርካታ ተሳታፊዎች ጋር አስተዋወቀው። አንደኛው ሀብታም ነጋዴ ነበር፣ ሌላው ደግሞ አብረው አሰቃቂ የሞት ግጥሚያዎችን መመልከት የሚወዱ አባትና ልጅ ነበሩ። ማርሻል የተባለ ጎበዝ የጨዋታ ጌም ፕሮግራመርም ነበረ። በመጨረሻም ቤል በዓለም ላይ ካሉ እጅግ ባለጸጋ ሰዎች የአንዱ ልጅ የሆነችውን ሶፊያን አገኘ። ቤል ስለ ውጊያ ሜዳው ስፋት ሲጠይቅ አልድሪች አስደንጋጭ ምላሽ ሰጠው። መላው ጫካ ራሱ ሜዳው እንደሆነ ገለጸ። ከዚያም ቤል አስፈሪውን እውነት ተረዳ። አሁን ያገኘው ሰዎች በሙሉ በጫካው ውስጥ ሊያድኑት እንደሆነ አወቀ። በጨዋታው ሕግ መሰረት ቤል በሆነ መንገድ ተርፎ ከጫካው ማዶ ማምለጥ ከቻለ ውድድሩን ያሸንፋል። አደን ከመጀመሩ በፊት የሩቢ ቀይ ዕንቁ ድንጋይ ቢሰጠውም ቤል ገንዘብ ከማግኘት ይልቅ ሕይወቱን ማዳን የበለጠ ያሳስበው ነበር። ይህ በእንዲህ እንዳለ የአደን ቡድኑ ለገዳዩ ጨዋታ መዘጋጀት ጀመረ። እስረኞችን ከተሽከርካሪ ላይ ጎትተው በማውጣት ወደ ጫካው እንዲሮጡ አስገደዷቸው። እናም ያለምንም ምሕረት ተኩሰው ገደሏቸው። ሀብታሞች ከተለመደው መዝናኛ ሰልቷቸው ስለነበር ለደስታ ሲሉ ሰዎችን በማዳታት ይህንን ከገለጸ በኋላ አልድሪች ባዶ ጠርሙስ ለቤል ሰጠውና ጨዋታው ከ2 ደቂቃ በኋላ እንደሚጀምር ነገረው። ቤል ሙሉ በሙሉ ግራ ተጋብቶ ለመሳተፍ ፈቃደኛ አልሆነም። ሆኖም በጄኔራሉ ካምፕ ራት ላይ ሳሉ በርካታ የታጠቁ ወታደሮች በድንገት ከበቡት። ሌላ ምርጫ እንደሌለው የተረዳው ቤል ወዲያውኑ ወደ ካሮትናምብት ገዳዩ አደን በይፋ ተጀመረ። የአደን ቡድኑ ቤልን ፍለጋ በፍጥነት በጫካው ውስጥ ተበታተነ። ማዱ የተባለ አንድ አዳኝ ከቡድኑ ተለይቶ ቤልን ብቻውን ለመከታተል ወሰነ። ለተወሰነ ጊዜ ከፈለገ በኋላ ቤልን በአንድ ፏፏቴ አቅራቢያ አገኘው። ባጠቃው ቅጽበት ቤል ማምለጥ ችሎ ወደ ታችኛው ውሃ ውስጥ ዘለለ። ቤል በድንገት ከውሃው ወጥቶ ኃይለኛ የመልሶ ማጥቃት እርምጃ ወሰደ። ማዱ እዚያው ቦታ ላይ ሞተ። ሲያገኙ ምንም አልፈሩም ነበር። ይልቁንም ቤል አደገኛ ኢላማ መሆኑን ስላስመሰከረ የበለጠ ተደሰቱ። ይህ በእንዲህ እንዳለ ማርሻል ሙሉውን አደን በካሜራ በምስጢር እየቀረጸ ነበር። ከጥቂት ጊዜ በኋላ አዳኞቹ በመጨረሻ ቤልን እንደገና አግኝተው ወዲያውኑ ተኮሱበት። ጥቃቱ ቢሰነዘርበትም አምልጦ ወደ ጫካው ገባ። በጫካው ውስጥ እየሮጠ ሳለ መለሻ ዘወረ። እዚያም ታኔ የተባለች ወጣት አገኘ። ታኔ አሁን በጫካ ውስጥ ተደብቃ የምትኖር የአካባቢው መንደር ተወላጅ መሆኗን አስረዳች። በጫካው ውስጥ ያለውን እያንዳንዱን ሚስጥራዊ መንገድ ስለምታውቅ ቤል እንዲያመልጥ ለመርዳት ቃል ገባች። አብረው ሲጓዙ ታኔ ስለጠፋው ወንድሟ ቫን ለቤል ነገረችው። ከረጅም ጊዜ በፊት አዳኞቹ በተመሳሳይ ጨካኝ ጨዋታ እሱንም ኢላማ አድርገውት ነበር። በተጨማሪም ብዙ የመንደር ነዋሪዎች ይኖሩ እንደነበር አስረዳች። ነገር ግን ቆይቶ ጄኔራሉ እና ሰዎቹ ሁሉም ሰው አካባቢውን ለቆ እንዲወጣ አስገደዱ። እምቢ ያሉት ግን በባለጸጎች ለደስታ ሲባል ታደኑ። ይህ በእንዲህ እንዳለ አልድሪች ቤልን በበለጠ ፍጥነት ማሳደድ እንዲችሉ ለደኑ ቡድን ሞተር ሳይክሎች እንዲያቀርብ ጄኔራሉን ጠየቀው። ድሮን ሰው አልባ አውሮፕላን በመጠቀም አዳኞቹ የቤንቦታትለው ጋር እየተጓዘ መሆኑን አወቁ። ብዙም ሳይቆይ አዳኞቹ በሞተሮቻቸው ላይ ወጥተው ቤልን እና ታኒን ተከትለው በጫካው ውስጥ በፍተኑ። ብዙም ሳይቆይ ደረሱባቸው። በማሳደዱ ወቅት ቤል እና ታኔ ሁለቱም ሞተር ሳይክሎች መጣል ቻሉ። ከዚያም ቤል ከወደቁት ሞተሮች አንዱን ይዞ ወደ አንድ አሮጌ ጎጆ እስኪደርስ ድረስ ወደፊት ነዳ። እዚያም ብዙም ሳይቆይ አሰቃቂ ውጊያ ተጀመረ። ሶፊያ በቢላዋ ቤልን ለማጥቃት ሞከረች። ነገር ግን ቤል እና ታኔ በቀላሉ አሸንፏት። ቢሆንም ቤል ላለመገደል መረጠ። ይልቁንም ታኔን ለማዳን ሄደ። ከአዳኞቹ አንዱ ታኔን ሊያጠቃት ሲል ሌላው የቡድኑ አባል እየሆነ ያለውን ነገር መታገስ አቅቶት ጥሏቸው ሄደ። ቤል እና ታኔ በመጨረሻ ቦታው ላይ ሲደርሱ ጃብ ቀድሞውኑ ተገድሎ አገኙት። ይህ በእንዲህ እንዳለ አዳኞቹ የጃብን አስከሬን ሲያገኙ አልድሪች አባቱን ብቻውን በመተው በቶፒ ላይ በጣም ተቆጣ። ጃብ ልጁ ድፋንታ ተፈተ ጉዞ ከፍተኛ መጠን ያለው ገንዘብ አውጥቶ ነበር።
ከዚያም ብዙም ሳይቆይ አልድሪች በመጨረሻ የቤልን ትክክለኛ ቦታ አገኘ። ቀደም ሲል ለቤል በሰጠው የሩቢ ድንጋይ ውስጥ የጂፒኤስ መከታተያ በምስጢር ደብቆ ነበር። አዳኞቹ ወደ ቤል ቦታ ሲቃረቡ አልድሪች ቤል በጣም አደገኛ ስለሆነ ትልቁ አዳኝ በጥንቃቄ እንዲንቀሳቀስ አዘዘው። አዳኙ ጠመንጃውን ይዞ ወደ አካባቢው ሄደ። ሆኖም ቤል ወደ እሱ አቅጣጫ ተኮሰ። በተመሳሳይ ጊዜ ቶፒ በአቅራቢያው የነበረን ቦምብ በድንገት ረግጦ በከባድ ፍንዳታ ተገደለ። ምሽት መቅረብ ሲጀምር ቤል እና ታይታኒክ ወንድማማች ደረሱ። ዋሻው ውስጥ በገባችበት ቅጽበት ቫንን በሕይወት እዚያ በማግኘቷ ደነገጠች። በደስታ ሮጣ ወንድሟን አቀፈችው። ቀድሞውኑ ጨልሞ ስለነበር ቤል፣ ታኒ እና ቫን ሌሊቱን ዋሻ ውስጥ ለማደር ወሰኑ። ይህ በእንዲህ እንዳለ አዳኞቹ ምን ያህል እንደተቀራረቡ ሳያውቁ በአቅራቢያቸው ካምፕ ሰሩ። በማግስቱ ጠዋት ቤል ሲነቃ ታኒ እና ቫን የሩቢ ድንጋዩን ይዘው እንደጠፉ አወቀ። በፍጥነት እነሱን ለመፈለግ ወደ ውጭ ወጣ። ከሩቅ ሆኖ ቤል ሁለቱም በአዳኞቹ መማረካቸውን አየ። ቤል በዝምታ ወደ ማርሻል ተንቀሳቅሶ በድንገት ያዘው። ከዚያ በኋላ ቤል ማርሻልን ወደ አዳኞቹ ፊት ጎትቶ በማውጣት አስጠነቀቃቸው። ማርሻል በሕይወት እንዲቆይ ከፈለጉ ታኒና ሁለቱንም ለመልቀቅ ተገደዱ። ነገር ግን በተለቀቁበት ቅጽበት አዳኞቹ እንደገና መሳሪያዎቻቸውን ወደ ቤል እና ታኒ አነጣጠሩ። ቤል ወዲያውኑ ታኒ እንድትሮጥ ነገራት። ሆኖም ሶፊያ በድንገት በታኒ ላይ መሳሪያ ደቅና በፊታቸው ታየች። ሶፊያ ከፍተኛ ብቃት ያላት በመሆኗ በበርካታ እርግጫዎች ታኒን ማሸነፍ ችላ ነበር። አሁንም ቢሆን ታኒ ተስፋ ለመክፈል በብርቱ ተከላከለች። ከባድ ትግል ከተደረገ በኋላ ታኒ በመጨረሻ ሶፊያን አሸነፈቻት። ይህ በእንዲህ እንዳለ የቀሩት አዳኞች ቤልን በጫካ ውስጥ ማሳደዳቸውን ቀጠሉ። እየተቃረቡ ሲመጡ ቤል እና ታኒ ሌላ ድንገተኛ ጥቃት ሰነዘሩ። በብጥብጡ ወቅት አዳኞችን አጥቅተው ወደ ወንዙ ውስጥ በመዝለል በፍጥነት አመለጡ። ቆይቶም ቤል ከቫን እና ከታኒ ጋር እንደገና ተገናኘ። በዚያ ቅጽበት ታኒ የሩቢ ድንጋዩን ለቤል መለሰችለት። ጄኔራሉ በርካታ የመንደሩ ነዋሪዎች ማርኮ ስለነበር የሩቢ ድንጋዩን የወሰደችው ለእነሱ መልቀቂያ ተረድቶ አልተቆጣም። ይልቁንም ቀደም ሲል ከማርሻል የሰረቀውን ካሜራ በዝምታ አወጣ። ቤል በፍጥነት ሚሞሪ ካርዱን ከካሜራው ላይ አውጥቶ ካሜራውን ወደ ወንዙ ጣለው። ሆኖም ካሜራው በአዳኞቹ ተገኘ። ማርሻል በምስጢር ሙሉውን አደንቀሱ ስለነበር ይህ አልድሪችን በጣም አስቆጣው። ማርሻል እሱ አዳኝ እንዳልሆነ በማስረዳት ራሱ ለበተን ሙከራ በእንዴት ታውሮ ማርሻልን እዚያው ቦታ ላይ በጭካኔ ገደለው። በዚህ ጊዜ አልድሪች ቤልን መያዝ ቀላል እንደማይሆን ተገነዘበ። በዚህ ምክንያት የጄኔራሉን ጦር ለድጋፍ ወደ ጫካው ጠራ። ይህ በእንዲህ እንዳለ ቤል እና ቫን የመንደሩን ነዋሪዎች ለማዳን እየተዘጋጁ ነበር። በአቅራቢያው ተደብቆ ሳለ ቤል አልድሪች በጂፕ መኪና ሲደርስ አስተዋለ። ያኔም ቤል አልድሪች ሙሉን ጌት በመጨረሻ የተረዳው የሩቢ ድንጋይ የተደበቀ የጂፒኤስ መከታተያ እንደያዘ አወቀ። ቤል ወዲያውኑ አዲስ እቅድ አወጣ። አልድሪችን ለማጥመድ የሩቢ ድንጋዩን ራሱን ለመጠቀም ወሰነ። የአዳኞቹ እውነት በመጨረሻ እንዲጋለጥ ቫንን ከሩቢ ድንጋዩና ከሚሞሪ ካርዱ ጋር ሰደደው። ይህ በእንዲህ እንዳለ ቤል በእንጨት ታንኳ ላይ ብቻውን በጫካው ወንዝ ተጓዘ። አመላውቶ ይፈልግ ነበር። በቁጥር በእጅጉ ቢበለጥም ቤል በጀግንነት መዋጋቱን ቀጠለና በመንገዱ ላይ በርካታ ጠላቶችን ማሸነፍ ቻለ። በመጨረሻ ቤል ከጫካው ማዶ ደረሰ። እዚያም አልድሪች እና ሌላ አዳኝ የመንደሩ ነዋሪዎች በመሳሪያ አስፈራርተው ይዘዋቸው አገኛቸው። አዳኞቹ አንድን ሕፃን ለመግደል በዛቱ ጊዜ ቤል ራሱን ለመግለጥ ተገደደ። አልድሪች ወዲያውኑ የሜሞሪ ካርዱን ከቤል ጠየቀ። አሳልፎ ከመስጠት ይልቅ ወዲያውኑ ከባድ ውጊያ ተጀመረ። ቤል በሚያስደንቅ ኃይል ተዋጋናም ከአዳኞቹ መካከል ማንም በፊቱ ለረጅም ጊዜ ሊቆም አልቻለም። ከአዳኞቹ አንዱ ቤልን በቀጥታ አጠቃው። ነገር ግን ቤል በከባድ ውጊያ አሸንፎት ወደ አልድሪች አድርጎ ያለ ምህረት ደበደበው። ቤል ውጊያውን ሊያጠናቅቅ ሲል በመቶዎች የሚቆጠሩ ወታደሮች በድንገት ከበቡት። በተመሳሳይ ጊዜ ቫን መንደሩ ደርሶ ለመንደሩ ነዋሪዎች ነጻነት ሲል የሩቢ ድንጋዩን ለጄኔራሉ አስረከበ። ጄኔራሉ ስምምነቱን ተቀብሎ በሰላም ለመሄድ ዝግጁ ይመስል ነበር። ሆኖም አልድሪች ሁኔታው በዚያ መልኩ እንዲያከፈገም የጀፈት ጥቃቱን ለመቀጠል ሞከረ። ሌላ ነገር ማድረግ ከመቻሉ በፊት የጄኔራሉ ወታደሮች ተኩሰው አልድሪችን ገደሉት። በመጨረሻም የመንደሩ ነዋሪዎች ከአዳኞቹ ቁጥጥር ነጻ ወጡ። ጄኔራሉ ቆይቶ በጫካ ውስጥ በፈጸመው ህገወጥ ድርጊት ተይዞ የዕድሜ ልክ እስራት ተፈረደበት። ሁሉም ነገር ካለቀ በኋላ ቤል እና ታኒ ጋብቻ ፈጽመው በመንደሩ ውስጥ የማርሻል አርት የውጊያ ጥበብ ትምህርት ቤት ከፈቱ። ለእናንተ ለማድረስ ብዙ ልፋት ይጠይቃል። ስለዚህ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ይቀላቀሉ።